ትንሽ ደግሰሽ ወዳጅና ጠላትሽን ለይ ትለኝ ነበር እናቴ። አይገባኝም ነበር። ድግስ ማለት ሁሉ ሰው ለመብላት ለመጠጣት ከተጠራ ለምን አይመጣም? እንዲያውም ለሀዘን ጊዜ ነው ሰው የማይመጣው። እንዳሁኑ በትልቅ ኬተሪንግ በትልቅ ነገር አይደለም። የድሮ ጊዜ ለቅሶና ሀዘን ለምን አይመጣም? ኖ ለትክክለኛ ለሰርግ፣ ለምርቃት፣ ለብቻ ለማህበር ለጥሩ ጊዜውና ለጥሩ ኢቨንቶች የምጠሪያቸው ሰዎች ናቸው ትክክለኛ ወዳጆችሽ ትለኝ ነበር። አይገባኝም ነበረ። አሁን ራሴን ችዬ ነፍስ አውቄ ብዙ ነገሮችን ማመዛዘን ሲጀምር ለካ እውነቷን ነው። ጥሩ ነገሮቻችሁን የማይወዱ ሰዎች ስፔሻሊ አሁን ብዙ ነገሮች ሶሻል ሚዲያ ላይ ናቸው። ግብይቶችም ጨዋታውም ኢቨን አሁን የሰርግ ካርድ ሁሉ መስጠት ቀርቷል። በኦንላይን ሆኗል ነገሩ እና ብዙ ሰው የሚገናኘው እንዲህ ሶሻል ሚዲያ ላይ ነው። ጓደኞች ስፔሻሊ ወንዶች አላቅም፣ ሴት ጓደኛ ያላችሁ ሰዎች they're always on your stories በጣም አክቲቭ ናቸው ሰዎቹ ያዩዋችኋል ምናምን። ከዛ they don't even like your posts። በተለይ አዲስ መኪና ስትቀይሩ፣ አዲስ ስራ ስትይዙ፣ የሆነ ነገር ኢኖቬት አድርጋችሁ አዲስ ቢሮ ለመክፈት ስትሞክሩ ያንዳንዱ ፕሮግረሳችሁን ስቶሪ ላይ እናደርጋለን ብዙዎቻችን። እና እነዛን ነገሮች they're the first person ያንን ነገር ለማየት መጀመሪያ ስቶሪያቸው ላይ አፖን የሚያደርጉት እነሱ ናቸው ለማየት። ከዛስ they won't even like that thing። ከዛስ ብዙ ነገሮቻችሁ እያደገ ሲመጣ ይሄ በቃ ፕሮግረስ ስታሳዩ ህይወታችሁ ላይ በጣም መንጨርጨራቸው ከአቅማቸው በላይ ይሆንና እናንተን ማየት ይፈልጋሉ። በቃ ሳይፈልጉ ነው ለካ የሚያዩዋችሁ። በቃ ይሄ እስቲ ዛሬ ደግሞ ምን አረገች፣ ዛሬ የት ነች ያለችው፣ ምን እያረገች ነው፣ ምን እየሆነች ነው ምናምን። በቃ ከአቅማቸው በላይ ቅናታቸውና ያላቸው ነገር ከአቅማቸው በላይ ሲሆን ብሎክ ያደርጓቸዋል። አይስወር ብሎክ ያደርጓቸዋል። እና ገረመኝና እናቴ በፊት ያለች ነገር ለካ ለሀዘናችሁ ምናምን ወይ ሀዘን ዘመድ ሲሞትባችሁ የሆነ ብቻ የሆነ ነገር ላይ they're the first person to call ወይኔ መቅድዬ፣ ወይኔ እንትናዬ ሰማሁኝ እኮ I'm so sorry I feel so bad ይሏችኋል። እንደዚህ ጥሩ ነገር ላይ ሰምተው እንኳን እንዳልሰማ ነው የሚሆኑት። አይገርምም? በጣም ገርሞኝ አሁን የሆነ ሰው ነው አንዳንድ ጊዜ የሰው ወሬ አትስማ፣ የሰው ወሬ አትስሚ ምናምን ስትባሉ መምረጥ ነው። ጆሮአችሁ ፊልተር ያድርገው። አንዳንድ ነገሮችን በዚህ አስገብታችሁ በዚህ አውጥታችሁ ጣሏቸው፣ ተዋቸው። አንዳንድ ነገሮች ግን የሆኑ ሰዓት ላይ ይጠቅሟችኋል። እኔ ብዙ ነገሮች እንትን አልልም። ይሄ ሰው አልሰማም። ይሄ ትክክል ካልመሰለኝ፣ ልክ ያልሆነ ነገር ከመሰለኝ እና ውስጤ ካላመነበት በፍጹም አላደርግም። ግን ይሄ እናት፣ በጣም የልብ ጓደኛ፣ እህት፣ እንደ እህት የሆኑ ጓደኞች የሚሏችሁን ነገር ስሙ። አንድ ጓደኛ አለችኝ በህልሟ ሳይቀር እያየች የምትነግረኝ። የሚገርማችሁ ፕሪዲክት ታደርጋለች የሚሆነውን ነገር። በጣም የልቤ ጓደኛ ነች። ከጓደኛም በላይ እህት ነች። ኢት ማይና ቢ ፕሮፐር እዚህ ላይ እሷን መግለጽ፣ ግን በጣም የልብ ጓደኛ ነች። እና መቅዲ ኧረ ተይ ሰው ሚልሽን ስሚ፣ እንዲህ ሆነ ብላ ትነግረኛለች በህልሟ ሁሉ አይታ። ከዛ ያንቺ ደግሞ ህልም ምናምን እስቲ ምን ማለት ነው እስቲ ፍቹ አበላለሁ። ግን እውነቷን ነው። የሚገርማችሁ እግዚአብሔር በአንድም በሌላም ይናገራል። መቼም ከሰማይ ወርዶ እንዲያድርግ አይላችሁ። በሰው በኩል በህልም በኩል ነው እግዚአብሔር የሚናገረው። እና አንዳንዴ ሰው አትስሙ እንደሚባለው ሁሉ ሰው ስሙ። ሰው የሚላችሁን ነገር መስማት ጥሩ ነው። እና የጓደኛ ነገር ጓደኛ መስለው አንድ ነገር የውሸት ሳቅ፣ የውሸት ፈገግታ፣ የውሸት የሆነ ነገር አሳይተው ሰላም ከሚሏችሁ፣ በዚህ በኩል አለፈች ደግሞ መጣች ከሚሏችሁ ሰው ይሰውራችሁ። እና በጣም ገርሞኝ ነው። በጣም ማለት ከአቅማቸው በላይ የእናንተ ፕሮግረስ እና የእናንተ ትልቅ ነገር ማየት በቃ ሲያቀታቸው፣ ይሄ በቃ ከአቅማቸው በላይ ሲሆን የእናንተ መለወጥ ከመደሰት ይልቅ ለምን በቃ እያየዋት ጭንቅላቴን አሳብዳለሁ እንዴ ለምን አያታለሁ ብለው ፎር ዩ ፔጃቸው ላይ እንዳትመጡባቸው፣ ኦር ደግሞ ስቶሪያቸው ኤኒቲንግ ላይ እንዳትመጡባቸው ብሎክ ያደርጓቸዋል። እና እስቲ ብዙ ነገር ሪላይዝ አድርጉ በህይወታችሁ ላይ። በቃ ኧረ እሷማ እንደዚህ አታረግም፣ እሱማ የልብ ጓደኛዬ ነው እንዴት እንደዚህ ያደርጋል የምትሏቸውን ሰዎች መጠርጠር ጥሩ ነው። እና ትልቅ ሰው የሚላችሁ ስፔሻሊ እናት ያላችሁ እድለኛ ናችሁ እንደኔ።
እነሱ የሚሏችሁን ነገር አድምጡ። ሬድ ፍላግስ ከማየትም አጠብቁ። አንድ ሰው ይሄ ከዚህ በፊትም አውርቼዋለሁ ኢንስቲንክታችሁ ነግሯችሁና ቀልባችሁ ያልወደደው ሰው ጋር ራሱ ብዙ እርምጃ አትሂዱ። የልባችሁን አትናገሩ። እንትን ሁኑ። ሪዘርቭድ ባውንደሪ ይኑራችሁ ለላይፋችሁ። እና በጣም ገርሞኝ ነው ይሄን ላጫውታችሁ የመጣሁት ዛሬ። ሃቭ አ ናይስ ዴይ ኤቨሪዋን ባይ